ሴት ልጅ ከተቻለ የራሷ የሆነ የገቢ ምንጭ ሊኖራት ይገባል። የራሷ የሆነ ትንሽ ስራ ሊኖራት ይገባል። እውነቴን ነው። ትዳር ውስጥ በቃ ባልሽ ሲገባ ሲወጣ ብር ስጠኝ ማለት ለእንደዚህ ብር ስጠኝ፣ ለእንደዚህ ብር ስጠኝ፣ ለእንደዚህ ብር ስጠኝ በጣም ያደክማል፣ ይሰለቻል፣ ይደብራልም። እውነቴን ነው። ግዴታ አይደለም ግን ከቻለች ወጥታ የምትገባ መሆን አለባት። ትንሽ ስራም ቢሆን ሊኖራት ይገባል። ለራሷ በቃ ለነፃነቷ ማለት ነው። ብር ከመለመን ባላት አቅም ቢያንስ የሆነ ወጪውን እንኳን መሸፈን ትችላለች። እንዴ ይከብዳል እኮ ማለት በቃ ባልዮ ብቻ ስራ ኑሮት ምናምን ስፔሻሊ አብሶ ደግሞ የመንግስት ሰራተኛ ከሆነ ማለት ነው በእሱ ደሞዝ ብቻ መኖር በጣም ከባድ ነው። አስቡት። በዛ ላይ የቤት ኪራይ ከሆነ ማለት ነው የቤት ኪራይ ትከፍላለህ፣ የምግብ ትከፍላለህ፣ የትምህርት ቤት የልጅ ትከፍላለህ። ልጆች ደግሞ እየጨመርክ ወጪያቸውን እየጨመረ ነው የሚሄደው። ስትወልድ ደግሞ የዳይፐር ምን ይፈጠራል? በዛ ላይ በቃ ጭቅጭቅ። እንዴት ትዳርም ብር ከሌለው ትዳርም የሆነ በቃ የሆነ ትንሽ የሆነ አቅም ከሌለው ሰላም ያጠፋል፣ ጭቅጭቅ ነው የሚፈጥረው። ከቻልን ሴቶች በቃ የራሳችን የሆነ ስራ ሊኖረን ይገባል። እውነቴን ነው። በቃ ለራሳችን ሰላም፣ ለራሳችን ነፃነት፣ ለራሳችን ደህንነት ማለት ነው። እንዴ በሆነ በቃ አጋጣሚ ብትፋቱ ምናምን ራሱ እኮ ማለት ነው የሆነ የራሳችሁ ትንሽ ገቢ ካላችሁ ማለት ነው ራሳችሁ ትችላላችሁ። በቃ ችግር አይፈጠርም። ወንዶች ደግሞ ብር ካላችሁ የሆነ ትንሽ አቅም ካላችሁ ማለት ነው የቤት እመቤት እንኳን ብትሆን ሚስትህ የሆነ ስራ ፍጠርላት። አቅም ያላችሁ ሚስት ወጣ ሰርታ የምትገባበትን የራሷን የሆነ ስራ ፍጠርላት ካለ ማለት ነው። ብር ካለ አቅሙ ካለ ማለት ነው። ዝም ብላ ቤቶች ቁጭ ብላ እየዋለች ማለት ነው ከምትውል የሆነ የራሷን የሆነ ስራ ፍጠርላት፣ የሆነ የገቢ ምንጭ ማለት ነው። ለአንተም ለልጆችህም ለሚስትህም መልካም ነገር ነው። እንዴ ሰው እኮ ሁልጊዜ በቃ ሙሉ አካል ሆኖ ወይ ደግሞ ጤነኛ ሆኖ እድሜ ልኩ አይኖርም እኮ። እንዴ ጡረታ መውጣት አለ፣ የሆነ ነገር ሊፈጠር ይችላል፣ የሆነ ችግር ሊመጣ ይችላል እኮ። እንዴ ቢያንስ በቃ እሷ የምትሰራ አንተ የምትሰራ ከሆንክ ማለት ነው ትንሽ ብር ሴቭ ማድረግ ትጀምራላችሁ። ለክፉ ቀን ይሆንላችኋል። እውነቴን ነው። ትዳር መተጋገዝ ነው። በአንድ ሰው እጅ ብቻ መኖር በጣም ከባድ ነው። እውነቴን ነው። ተጋገዙ። የራሳችሁ የሆነ ስራ ፍጠሩ።